ጤና ይስጥልን ክቡራትና ክቡራን የሬዲዮ ሙዲ ቲቪ መስኮት ዜና ተከታታዮች እንደምን ሰንብታችኋል? ዓለም አቀፍ አበይት ዜናዎችን ከሰሞኑ አጀንዳዎች ጋር ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር አብሬያችሁን ቆየሁ። ዳዊት ጀግና ነኝ። በቅድሚያ ርዕሰ ወሬዎችን ላሰማችሁ። የኢትዮጵያ ንግድ ባንክ ሕጋዊ የገንዘብ አዘዋዋሪዎችን በማስመልከት አዲስ ድንጋጌ አወጀ። አሜሪካ ትልቅ የጦር መርከቦቿን ወደ ካሪቢያን ባህር ዳርቻ አሰማራች። አንድ ኢትዮጵያዊ ስደተኛ በወሲብ ትንኮሳ ያለፈው ዓመት መከሰሱ የሚታወስ ነው። በፈረንሳይ በ4 ደቂቃ በፓሪስ ዋና ከተማ አንድ ትልቅ ሙዚየም ተዘረፈ። በመጨረሻም የስፖርት ዜና። ኬንያዊቷ የማራቶን ክብረ ወሰን ባለቤት ቼፕጌቲች ለ3 ዓመት ታገደች። የሚሉት ለሰዓቱ ካሉ ዋና ዋናና ግንባር ቀደም ዜናዎች ይሆናሉ። ዜናዎቹ በዝርዝር የኢትዮጵያ ንግድ ባንክ ሰሞኑን ባወጣው መግለጫ ዲያስፖራው በዩናይትድ ስቴትስ እና እንዲሁም በሌሎች አውሮፓ አገራት ተቀማጭ የሆነው ዲያስፖራ ሕገወጥ የገንዘብ ዝውውር ያደርጋል በማለት ነበረ መግለጫውን ያወጣው። መቀመጫውን ዩናይትድ ስቴትስ አሜሪካ ያደረጉ ከአንድም ሁለትም 3 ከዛ በላይ የሚሆኑ የተራድኦ ድርጅቶች ወደ ኢትዮጵያ በሚሊዮን የሚቆጠር ገንዘብ እንደሚያዘዋውሩ ከገለጸ በኋላ ገንዘቡ ሕጋዊ እንዳልሆነና በጥቁር ገበያ በተራድኦ ምክንያት በጥቁር ገበያ እየተመነዘረ ለግል ጥቅም እንደሚውል ነው የገለጸው። የኢትዮጵያ ንግድ ባንክ ባወጣው መግለጫ ከአሁን በኋላ ለሚደረግ ማንኛውም ሕገወጥ የገንዘብ ዝውውር ላይ አይቀጡ ቅጣት እንደሚቀጣ ገልጿል። ገንዘቡን የሚልኩም ሆነ ተቀባዮች ገንዘቡ ወደ ባንክ ከተላለፈ በኋላ እንደሚወረስም ከማስጠንቀቅ አልተቆጠበም። የኢትዮጵያ ንግድ ባንክ ሁኔታዎችን በመከታተል ደርሼበታለሁ ያለውን ይህን የገንዘብ ዝውውር በአገሪቱ ያለውን የገንዘብ ውድቀትና የዋጋ ግሽበትም እንደሚያባብሰው ከመግለጽ አልተቆጠበም። ከአሁን በኋላ ግን ማንኛውም ዲያስፖራ የሚያደርገውን ከፍተኛ የገንዘብ ዝውውር ወደ ባንክ ካስተላለፈ በኋላ ገንዘቡ እንደሚወረስ አስቀድሞ አስጠንቅቋል። በኢትዮጵያ ውስጥ እንደዚህ ሕገወጥ የገንዘብ ዝውውር ሲደረግ የመጀመሪያው እንዳልሆነና አሁን ግን ጠንከር ያለ እርምጃ እንደሚወሰድና ሁኔታዎችን የሚከታተሉ ኮሚቴዎችን ማቋቋምን ባንኩ ከማስታወቅ አልተቆጠበም። አሜሪካ ትልቅ የጦር መርከቦቿን ወደ ካሪቢያን ባህር ዳርቻ አስጠጋች። አሜሪካ መርከቦቿን የአደገኛ አደንዛዥ አዘዋዋሪዎችን ለመግታት እንደሆነ ገልጻለች። አሜሪካ የኒኩሌር ሰርጓጅ መርከቦቿን እንዲሁም F-35 የተሰኙ የጦር ጀቶቿን ካሪቢያን ባህር ዳርቻ አከማችታለች። በኢንዶኔዚያ ውስጥ የሚደረገው የአደንዛዥ ዝውውርን በተመለከተ አሜሪካ ለመግታት ካሪቢያን ባህር ዳርቻ ያስጠጋችው መርከቦቿና የጦር ጀቶቿ ይህን ድርጊት እንደሚያስወግድ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ገልጸዋል። የቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮ አሜሪካን ጠባጫሪ ሲሉ ከመግለጽ አልተቆጠቡም። የዩናይትድ ስቴትስ ፕሬዝዳንት ኒኮላስ ማዱሮ አደንዛዥ እጽ አዘዋዋሪዎቹን ደጋፊና ተባባሪ ሲሉ ወርፈዋቸዋል። የቬኔዙዌላው ፕሬዝዳንት በበኩላቸው አሜሪካ
ኢንዶኔዚያን ወንጀለኛ አዘዋዋሪ ናት በማለት የሚያደርጉትን ትንኮሳ ቢያቆሙ ጥሩ ነው ሲሉ ከመክሰስ አልተቆጠቡም። አሜሪካ ይህንን የቬኔዙዌላ ፕሬዝዳንት ኒኮላስ ማዱሮ ማስተባበልን እንደማትቀበለው ገልጻለች። የጦር ጀቶቿን ግን በካሪቢያን ባህር ዳርቻ በማስጠጋት አደገኛ የአደንዛዥ አዘዋዋሪዎቹን አይቀጡ ቅጣት እንደምትቀጣና እንደምታስወግድ ከመግለጽ አልተቆጠበችም። የቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮ ግን አሜሪካ ጠባጫሪና ጦር መዛዥ ሲሉ ወርፈዋል። በዩናይትድ ኪንግደም ብሪታንያ አንድ ኢትዮጵያዊ ስደተኛ ባለፈው ዓመት በወሲብ ትንኮሳ መከሰሱ የሚታወስ ነው። አቶ ሐዲሽ ገብረስላሴ በወሲብ ጥቃት በመከሰሱ ወደ 4 ዓመት የተበየነበት ሲሆን እስር ቤት ከተወረወረ በኋላ በስህተት በያዝነው ዓመት እንደተለቀቀ የደረሰ መረጃ ያስታውቃል። አቶ ሐዲሽ ገብረስላሴ የወሲብ ትንኮሳ አልፈጸምኩም፣ ከወንጀሉ ነፃ ነኝ ብሎ ቢያስተባብልም ብሪታንያ ፖሊስና ፍርድ ቤት መረጃውን በማጣራትና በማገናዘብ ወደ እስር ቤት እንደወረወረው ይገለጻል። በያዝነው ዓመት ግን በስህተት አቶ ሐዲሽ ገብረስላሴ ከእስር ቤት እንደተፈታና ከቦታው በፍጥነት እንደተሰወረ የደረሰ መረጃ ያስታውቃል። የብሪታንያ ፖሊሶች በድንጋጤ ይህንን ወንጀለኛ በማሰስና በመፈለግ ላይ ይገኛሉ። እስካሁን ምንም አይነት ፍንጭ የለም። ይህ በእንዲህ እንዳለ የዩናይትድ ኪንግደምን ፖለቲከኞችን ጭምር እያወዛገበ ነው። የዚህ የአቶ ሐዲሽ ገብረስላሴ የወሲብ ትንኮሳና ከእስር በስህተት መፈታት አወዛግቧል። ሆነም ቀረ ግን የብሪታንያ ፖሊሶች ሐዲሽ ገብረስላሴን ለማግኘት ከፍተኛ ጥረት እያደረጉ እንደሆነ ተገልጿል። በፈረንሳይ ፓሪስ ዋና ከተማ ትልቅ ሙዚየም በግፍ ተዘረፈ። ፓሪስ ከተማ ትልቅ ሙዚየሙ በጠዋት ማለዳ ላይ የተዘረፈው በ4 ደቂቃ ውስጥ ሲሆን ወፍ ዝር ባላለበት ሰዓት ነበረ። የ102 ቢሊዮን ዶላር ጌጣጌጦችን ዘርፈው ከመቅጽበት ከቦታው የተሰወሩት ከካሜራ በመሰወር ነበረ። እነዚህ ወንጀለኞች የ102 ቢሊዮን ዶላር ጌጣጌጦችን ዘርፈው የተሰወሩት። ፖሊስ አሰሳውን እንደቀጠለ ይገኛል። ተጠርጣሪዎችን በቁጥጥር ስር አድርጎ ምርመራ እያደረገ ነው። እነዚህ ወንጀለኞች ከባድ ዝርፊያ ያደረጉት ወዴት እንደተሰወሩ ፖሊስ ግራ በመጋባት በአስቸኳይና በፈጣን ሁኔታ እያፈላለጋቸው ይገኛል። በፈረንሳይ የሙዚየም ዝርፊያ ይሄ የመጀመሪያ እንዳልሆነ የደረሰ መረጃ ያስታውቃል። በመጨረሻም የስፖርት ዜና። ኬንያዊቷ የማራቶን ክብረ ወሰን ባለቤት ቼፕጌቲች ለ3 ዓመት እገዳ ተጣለባት። ቼፕጌቲች ሃይድሮክሎሮታይዝድ የተሰኘውን ንጥረ ነገር በመጠቀም የአትሌት ውድድሮቿን ያከናወነች ሲሆን በተደረገባት የናሙና ምርመራ ላይ ተደርሶበታል። የቼፕጌቲች 2 ሰዓት ከ9 ደቂቃ ከ56 ሰከንድ ክብረ ወሰን ያስመዘገበችው የቺካጎ ማራቶን ጭምር ለናሙና ከመወሰዱ በፊት የተመዘገቡ ውጤቶቿ አይሰረዙም ተብሏል። የ31 ዓመቷ ኬንያዊት ቼፕጌቲች ጥሰቱን አምኛለሁ በማለቷ ከ4 ዓመት እገዳ ወደ 3 ዓመት እገዳ ተዘዋውሮላታል። አትሌቲክሶች ኃይል ሰጪ መድኃኒቶችን የሚወስዱት በአትሌቲክ ፌዴሬሽን ዝርዝር ውስጥ ያሉትን በፍቃድ የተመዘገቡ ንጥረ ነገሮችን ሲሆን ቼፕጌቲች ግን ኃይለኛና በዝርዝር ውስጥ የሌለ ንጥረ ነገርን በመጠቀም ውድድሮቿን ስታከናውን መቆየቷን ነው አትሌቲክስ ፌዴሬሽኑ የገለጸው። በተደጋጋሚ ምርመራ እናደርጋለን ሲል ገልጿል። ክቡራትና ክቡራን የሬዲዮ ሞዲ ቲቪ መስኮተ ዜና ተከታታዮቻችን ለሰዓቱ ያቀረብኩላችሁ ዜናዎች እነዚህን ይመስላሉ። በቀጣይ ዜና በተመሳሳይ ዜና እስክንገናኝ ድረስ መልካም ጊዜ በያላችሁበት። አብሬያችሁ ቆየሁት ከዜናው ጋር ዳዊት ነኝ። ጤና ይስጥልኝ።